እኛ ሙስሊሞች ሰግጥ ፈምስ አያዋጣንም። ሰድቅ ፈምስ። ቀጣይ ረመዳን ነው። አንዳንድ ድርጅቶች አሁን የምግብ ኦርደር ሊጀምሩ ነው። በቃ ድሃዎችን፣ አይታሞችን፣ የተለያዩ ግለሰቦችን ለመርዳት ማለት ነው። አንተ እኔ መሰሎቻችን የት ነው ያለ ነው? ሀብታሞች በተለይ። ስለዚህ በንብረትህ በተለይ ሀብታሞች ዘካተል ማል ላይ በጣም ተዘናግታችኋል። ትክክለኛ ሀብታሞች ትክክለኛ ዘካተል ማል ብታወጡ ኖሮ አነስተኛ ኑሮ የሚኖር እንጂ ድሃ ህብረተሰብ ኢትዮጵያ ላይ አይኖርም ነበር። ሰግጥ ሳይሆን ሰድቅ፣ ሰድቅ፣ በንብረትህ ሰድቅ፣ ለጎረቤት ሰድቅ፣ ለአይታሞች ሰድቅ፣ ለታመሙት ሰድቅ፣ ለአጎትህ ሰድቅ፣ 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 ዘካተል ማል ሰድቅ፣ ሳትታመም ሰድቅ፣ ወደ አኸራ ሳትሄድ ሰድቅ፣ ሰድቅ፣ ሰድቅ። በሰደቃ ነው አንተ ሰውም ላይ አላህም ላይ የምትፈምሰው፣ በመሰገጥ አይደለም። አንዳንድ ሀብታሞች ግን ወላሂ እውነቴን ነው የአላህን ሁዱድ የአላህን ድንበር ባለማክበር ንብረት ብቻ በመሰብሰብ ላይ ተጠምዳችኋል። ንብረታችሁ ላይ ዘካተል ማል አውጡ። አላህ አይዘነጋም፣ ይተሳሰብሃል። መኪና ቤንዚን ሞልታ አስተካክለ ትወጣለህ። በሆነ አጋጣሚ ጎማው ብፍ ታወጣታለህ ብሩን። ስራ ቦታ ትሄዳለህ፣ ልጅህ ከደረጃ ወደቀ፣ ትመጣለህ። ሀብታም ነህና ውድ ሐኪም ቤት ታስገባለህ፣ ደፍተህ ትወጣለህ ብር። እዛ ጋር ገቢዎች ያለ ፕሮግራም ያንጫጩሃል። ብርህን የሚጠብቀው መብላት ያለበት ምስኪን ሳያገኘው ያልሆነ ቦታ ላይ አላህ ቢገይሪ ሂሳብ ያወጣዋል። ራስህ ድንገት ትታመማለህ። ወይ ይሄ ሙሲባ እንደው ሙሲባ አለቃለኝ ሙሲባ ሰግጠሃላ። ሰገጥክ ፈመስክ እንጂ ሰድቀህ አልፈመስክም። ይሄን ሁሉ ሙሲባ እንዲጠብቅህ ከፈለክ አትሰግጥ፣ ሰድቅ፣ ፈምስ። አላህ የሚፈልገው እሱ ነው። ወላሂ አላህ ምሎልናል። አንድች ነገር ከዱንያ አትቀንስም ኢላ ብትሰድቅ ቢጨመር እንጂ። እስቲ ከዛሬ ጀምረህ ኢንሻአላህ በል። በስርህ ብዙ ሰዎች አሉ። የአክስቶችህ ልጆች እስኪ በአእምሮ በምናብህ እያቸው ያሉበት ቦታ። የአጎቶችህ ልጆች እያቸው እስኪ። ጎረቤትህ እያቸው እስኪ። አንተ ጋር ብፌ እየተሰራ የጎረቤትህ ልጆች እያለቀሱ እናት አባት ሊያፈጥሩ ይከለክሏቸዋል። ብስኩት 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 እያሉ ኢንሻአላህ ዘንድሮ ሌከሬ 5 ኪሎ ዱቄት 5 ሊትር ዘይት 1 ሽግ ተምር እያልክ እስኪ ንያ አድርግ። አትጎዳም፣ ከንብረትህ አይቀነስም ኢላ ቢጨመር እንጂ። ዝም ብለህ አትሰግጥ። አላህም ዘንድ ሰውም ዘንድ ፈምስ። ስትመጣ እስኪ በፈገግታ ወንድሞች እህቶችህ ይቀበሉ። 5 ጊዜ 6 ጊዜ ኡምራ አታድርግ። አንዳንድ ጊዜ በተመሳሳይ ቦታ ላይ አላህ አጅር እንዲሰጥህ አትፈልግ። አጅሮችህ እስኪ ቀያይራቸው። አንድ ጊዜ ኡምራ የምትሄድበትን 40 ዓመትን አልፎ 50ዎች ሊጠጋ ያለ ወንድምህ ሳያገባ ቆሞ ቀርቷል። እስኪ ዳረው ጀግና ከሆንክ። እስኪ አንድ ሰው ስራ የፈታው ወንድምህ አስይዝበት። አላህ በተለያዩ አጅሮች ፈልገው፣ ሁሌ በኡምራ ሁሌ በሐጅ አይደለም። አንድ ጊዜ ነው አላህ ግዴታ ያደረገብን። ግን ደግሞ ለተለያየ ነገር ኸይር ብትሰራ ደግሞ አላህ ቃል ገብቶልሃል። አንድ የተቸገረ ወንድምን ሊላሂ ብለህ ተነስተህ ብታጋባ አጅሩ በቁርአን ላይ ተገልጿል። ባሪያን ነፃ ብታወጣ አጅሩን ቁርአን ላይ ተገልጿል። የኔ ቃል አይደለም። ግን ዝም ብለህ ወደ ላይ መቆለል መቆለል መቆለል። 2 ፎቅ 2 እንትና እኮ እንትና አለ እንትና እኮ እንትን ዱንያዊ ነው። ሰግጠሃል እንጂ አልፈመስክም። ሰድቀህ ፈምስ። ማንጋ ዱንያ አኸራ ሰው ላይ አላህ ላይ። አመሰግናለሁ።